እሺ ማሞ መልስ። የአሜሪካ ዋና ከተማ ማን ትባላለች? የአሜሪካ ዋና ከተማ ዋሽንግተን ዲሲ ናት። እሺ ሞላ፣ ዋና ከተማዋ ማን ናት? ዋና ከተማዋ ዋሽንግተን ዲሲ ትባላለች። አንተ ጭንቅሎ ምን እየሰራ ነው? አሃ ክላስ ውስጥ መተኛት ጀመርክ? አረ ቲቸር አልተኛውም። እሺ የአሜሪካ ዋና ከተማ ማን ትባላለች? ያው የኔ መልስ አሁን ከመለሰው ተማሪ ጋር ተመሳሳይ ነው። እሺ ጥሩ፣ ወደ ቀጣዩ ጥያቄ እንለፍ። ለመጀመሪያ ጊዜ ዓለምን የዞረው ሰው ማን ይባላል? ያው ቲቸር እኔ ልመልስ። እሺ አንተ መልስ። ለመጀመሪያ ጊዜ ዓለምን የዞረው ሰው ማጄላን ይባላል። እሺ አንተ ጭንቅሎ መልስ። ያው የኔ መልስ አሁን ከመለሰው ተማሪ ጋር ተመሳሳይ ነው። በጣም ነው እንዴ ብልጥ የሆንከው? ቆይ ችግር የለም። እሺ ለመጀመሪያ ጊዜ ጨረቃን የረገጠው ሰው ማን ይባላል? ጭንቅሎ ራስ መልስ። ያው የኔ መልስ አሁን ከመለሰው ተማሪ ጋር ተመሳሳይ ነው። እንዴ የመጀመሪያው መላሽ እኮ አንተ ነህ። አሃ እሺ የኔ መልስ ከኔ ቀጥሎ ከሚመልሰው ተማሪ ጋር ተመሳሳይ ነው። አንተ ትግል ላይ ያለው ልጅ ተነስ እስኪ። ስም ማን ነው? አጋድማቸው እባላለሁ። አጋድማቸው? እነማን? ያባትህስ? አልሰማም ካሉ ተው እንጂ። አጋድማቸው አልሰማም ካሉ በእውነቱ ደስ ይላል። ኮንትሮባንድ ምንድን ነው? ኮንትሮባንድ ኮንትና ሮባንድ ከሚሉ ሁለት የግሪክ ቃላት የመጣ የላቲን ቃል ሲሆን ኮንት ማለት ኮንታ ማለት ነው። ሮባንድ ማለት ደግሞ ትገባላችሁ ማለት ነው። በአንድ ላይ ኮንታ ትገባላችሁ እንደማለት ነው። ተው እንጂ። እኔ ለምንድን ነው ግን የምትማረው? የአሜሪካ ዋና